ጠዋት በአዲስ አበባ ከከተማው ግርግር በፊት ጀንበሯ በቀስታ ትነቃለች። አየሩ ቀዝቃዛ ነው፣ ውበቷም ገለጥ ብሎ ይታያል። መንገዶቹ ጸጥ ያሉ ናቸው። ዛሬ ግን የአዲስ አበባን ውበት ትተን ትንሽ ጉዞ እንጀምራለን። ከከተማው 150 ኪሎ ሜትር ብቻ ርቀት ላይ በኦሮሚያ ክልል የሚገኙ መዳረሻ ወንጪ ሐይቅ። አሁን እንግዲህ ዛሬ ያለነው ወንጪ ነው። ለመጀመሪያ ጊዜ የመጣሁት በጣም ቆንጆ ነገር እንደሚመስለው ቅርብ ቢሆንም ሌላ ዓለም ይመስላል። አዲስ አበባ ስንል እይታው ይቀየራል። ሕንፃዎች ወደ መስኮች ይቀየራሉ። የከተማው ጫጫታ ወደ ጸጥታ ይለወጣል። ንጹሕ የተራራ አየር፣ ከዚያም ወንጪ ትታያለች። በአሮጌ እሳተ ገሞራ የተፈጠረ ትልቅ ጉድጓድ፣ በሰማያዊ ውሃ የተሞላ በአረንጓዴ ተራሮች የተከበበ ወንጪ ከ3000 ሜትር በላይ ከፍታ ላይ ይገኛል። ፈረስ ግልቢያ ወይም በጀልባ መጓዝ፣ ደሴቱን፣ ገዳሙንና ፍሳሾቹን ማሰስ ይቻላል። እዚህ ጸጥ ያለ ነው። የሰላም ንፋስ ይነፍሳል። ጊዜው የሚቆም ይመስላል። ከከተማው ግርግር ርቀን በተፈጥሮ መካከል ትንሽ እረፍት ለማግኘት ለአንድ ቀን ጉዞ ወይም ሰፋ ላለ ጊዜ ወንጪ ወደር የለሽ ምርጫ ነው። መዳረሻ ብቻ አይደለም፣ ትዝታም ነው። ከአዲስ አበባ ቅርብ ቢሆንም ከሁሉም የራቀ የሰላም ስሜት ይሰማል። አንዳንድ ጊዜ ምርጥ ጉዞዎች ካለንበት ስፍራ ብዙ ሳይርቁ ናቸው። ወንጪ ሐይቅ፣ ኦሮሚያ ኢትዮጵያ፣ የተፈጥሮ ውበትን ካለ ስስት የተሰጣት ምድራዊት ገነት። ኢትዮጵያን ያሱ።